አብረን እንድናድር ፈልጌ ነው። አልገባኝም። ትስለኛል ሰው ባታከብር ራስን አታከብርም እንዴ? ሰላም እንዴት ናችሁ? የናፍቆት ፕላስ ዩቲዩብ ቻናል ተከታታዮቻችን ቤተሰቦቻችን እንዴት ናችሁልን? ያው እንግዲህ ዛሬ እንደተለመደው እንደ ሁልጊዜ ከዩናይል ጋር መጥቻለሁ። አለው እኔም አለው የተንኮለይ ተባባሪ አጋዥ ለመሆን ተዘጋጅቼ መጥቻለሁ። እንዴት ነው ፈርጠም ጥንካሬ ላይ እንዴት ነው? እንዳያሳስብሽ። እሺ እንዳያሳስብሽ ብቻ የዛሬው ፍራንክ ለየት ያለ ነው። ትንሽ ከበድ ያለ ነው። ትንሽ ዝግጅት ይፈልጋል። እስኪ ብቻ ግን እንደኔ ሐሳብ ለምን ፍራንኩን ሰርፕራይዝ አናደርጋችሁ? ፍራንኩን ሰርፕራይዝ እናደርጋችሁ? አረ አንገራችሁ። እንደኔ ትንሽ ሰስፔንስ ነው። ዋናው ከላይ ሐሳቡን እንንገራቸው። ሐሳቧ ምን መሰላችሁ? እኔ እንኳን አይደለም የኔ ሐሳብ አይደለም። አረ ምንም አታባበል። እዚህ አሁን ቀጣይ እኔን እንዲሰሩልኝ ነው አይደለም። አታባበል። አብረን ያሰብነው ብላ አውራ እንዴ እኔ አግዘኝ ብለሽ ጠርተሽ ጭራሽ የኔ ሐሳብ ነው ይላል። እኔ ብቻ እንትን ልባል ነው እንዴ? ሐሳባችን ምን መሰላችሁ? ሚኪን ወይ ፊዥን አንዳቸውን እየጠበቅናቸው ነው። ስራ አለን እዚህ እና የቲክቶክ ቪዲዮ ነው ብለን እንጠራናቸው። ልክ ሲመጡ ቪዲዮ የመጀመሪያው ሲን የሚቀረጸው እናንተ ከወንበር ጋር ታስራችሁ ያለ ሲን ነው። የመጀመሪያው የድራማው ሲን እናሳምናቸዋለን። በቃ ዋናው መግቢያው ፖይንቱ ይሄ ነው። ከዛ ምን እንደምናረጋቸው እንግዲህ ከዛ በኋላ ምን ሊፈጠር ይችላል የሚለውን አብረን እናየዋለን። ቪዲዮን እስከ መጨረሻው አብራችሁን ከቆያችሁ ትዝናኑበታላችሁ በእርግጠኝነት። ቆንጆ ፕራንክ ነው የምንሰራቸው። ካሰርናቸው በኋላ ምን እንደምናረጋቸው የምር ትደሰቱበታላችሁ። ቪዲዮውን እስከ መጨረሻው እያያችሁ ሰብስክራይብ እያደረጋችሁ አብራችሁን ብትቆዩ ትዝናኑበታላችሁ። አይመስልሽም? አረ ይመስለኛል። እና በዚህ አጋጣሚ ፊሽ እና ሚኪ ከሁለት አንዳችሁ ነው የምናረገው እና እየተበቀልኳችሁ እንደሆነ ወቁ። እሺ ሌላ ጊዜ እኔ ላይ እንትን ለማለት ምናምን እንዳትሞክሩ። እኔ አደገኛ ሰው ነኝ። እውነቴን ነው የምላችሁ። ጉሮውን ተይና ጉራለው እንዴ የሚገርም ሀሳብ እኮ ነው። እና እንደዛ ነው ሀሳባችን። በቃ እናንተ አብራችሁ ታዩታላችሁ። ከቪዲዮውን ስታዩ እስከ መጨረሻው ምን እንደሆነ ሀሳቡ አብራችሁ ታዩታላችሁ። እስከ መጨረሻው ቪዲዮ ሰብስክራይብ እያደረጋችሁ በጣም ቀንሷል። ቪዲዮን ከሚያዩ ሰው አብዛኛው ፐርሰንት ሰብስክራይብ ሳያደርግ ነው የሚያየውና ሰብስክራይብ አድርጉ። የሁላችንንም አካውንት ሰብስክራይብ እያደረጋችሁ የፕላስ ፋሚሊን ብትቀላቀሉ ትዝናናላችሁ። በደንብ ነው የምትዝናኑ፣ ትርፋማ ነው የምትሆኑት። ጠብቁን። ቆንጆ እንወዳችኋለን። ኮፒ ሊንክ እያደረጋችሁ ይሄን ቪዲዮ ጀምሩ። ሼር እያደረጋችሁ እንወዳችኋለን። ና ሰብሰብ በሉ። ሐሳቡ ምንድነው? የቲክቶክ ቪዲዮ ነው ግን ቢሃይንድ ሲን ዝም ብዬ ለዩቲዩብ እንዴት በምን አይነት ሀስል ውስጥ እንደምናልፍ ለማሳየት ያን እንትን ነው። ሲኑ ሲጀምር ማለት ነው። ይሄን ካራክተር ማን ይስራው? እዚህ ይስራው። እኔ ስጽፈው እሱን እያሰብኩ ስለሆነ የጻፍኩት እንትን ነው። ትታሰርና ማለት ነው። መጀመሪያ ሲኑ ሲጀምረው ሲኑ እኔ ለዚህ ካራክተር እሺ ነው እሱም አይ ኖ እኔ ጀስት መጀመሪያ ስላሰብኩት ኖ እዚህ ወንበር ላይ ነው ትታሰር ሲጀምር ይህ ጉርሶን አንሳሉ። እሺ ስለዚህ መጀመሪያ ሲኑን በዚህ እንቅረጸው። ታስሮ የሚጀምረውን ነገር እናድርገው። መጀመሪያ ታስሮ የሚጀምረውን እናድርገው ይሻላል። እሱ እዚህ ጋር የሚታሰረው በኋላ መቅረጽ እንችላለን። ስለዚህ በቃ እዚሁ ጨርሰን ወደ ሌላው ቀረጻ ታስሮ ነው የሚጀምረው። ረንጀምር በቃ እሺ ቁጭ በልሽ። እሺ ቦርሳችን እንዳይገባ ካሜራ ውስጥ በኋላ እሺ መጀመሪያው ሲኑ እግር ትታሰርና እጅህን ወደ ኋላ የመጀመሪያው ሲኑን ትታሰርና እነግርሃለሁ። ወደ ኋላ አርግጣት ና ጠጋ ብለህ አንተ ወደ ኋላ ስሮኝ በደንብ ካሜራው ሊቀረጽ ስለሚችል በደንብ እንደዚህ ምንም ያማል ምን አስመጣሽኛ እንትን ቸገረ ለአጭር ደቂቃ ስለሆነ የምንቀርጸው ቻል አድርገው ትንሽ በደንብ ተበቀር ቆይ ወደ አንገቱ ሄደ ይሄ ነገር ያማል። መድኃኒዓለም ምን ያማል? አንቺ አታጥብቂው ምንድነው? በቃ ከመሰለ እኮ በቃ ልገል ማርያም ያማል። ከመሰለ በቃ በዚህ ጋር ያማል። መድኃኒዓለም ምን ያማል? ቆይ ይሄ ተበቀና ቆይ ና በዚህ ጋር ላቀብላ
በቃ በዚህ ጋር ጠቅልዩ። ምን ይሄ እዚህ ጋር በዚህ ጋር እንሰራው። ሸሚዜ ላይ አድርገው ጂን ያመኛል። ጂን ይሄ ቀለል አድርገን ገምቦራስ። አይ ወደ ቲክቶክ ቤተሰቦቻችን እንደዚህ ነው እንግዲህ የዩቲዩብ ቤተሰቦቻችን እንደዚህ ነው ለቲክቶክ ምን ለፋ ፍተኛ ጂን አመመ። አይ አሁን በቃ ኖርማል ነው፣ ግን ሸሚዜ ላይ ብታረጉት አሪፍ ነበር። ያመኛላችሁ በጣም እየከረከረኝ ነው። ማርያምን እየከረከረኝ ነው በጣም። ኖ ፔን ኖ ጌን። በቃ እኮ ነው የታሰርኩ አይመስልም። አይ ነው መምሰልሰል በዚህ አጣሁን እና እንዳይለቅ ከለቀቀ ድጋሚ ያስደግማል። ሆኖ መተወንማ በእኔ ቀረብኩ እንዳያስደግመን ነው እንደገና ቀረጻው። ስልኬ እንትን ነው ስልክ አትይዘው። ለዛ ነው ካራክተሩ ላይ በምንድን ነው የምትደዋወለው? በደብዳቤ አይ በቃ ያድርኝ የለም በቃ ካራክተሩ ላይ እንትን የለም ስልክ የለም። እንግዲህ እንደዚህ ነው መከራችን። አክሽን ስልክ ማለት ነው። እሺ ምንድነው ከምር የሚጀመረው? ምን ብሎ የሚጀመረው? የመጀመሪያው ሲን ምን መሰለህ? አሁን የመጀመሪያውን ሲን ምን ጀመረው? ከምላጭን እንዴ ምርጫ ነው የሚሰጥ። ወይ ፀጉርህን በዚህ መላጭ ላጨዋለን ወይ ደግሞ ያሉት ስልክ ላይ ያሉትን ኮንታክቶች እየደወልን አብረን እንደር ብለህ ትጠይቃቸዋለህ። ምርጫ ነው። ቀጥል በቃ ፍታኝ፣ ማርያም ፍታኝ። ይሄን ተረጋጋ። ምንም የማውቀው ነገር የለም። የጎርጊስ ነው ያላውቅም። እሱ ምንም የማውቀው ነገር የለም። አንተ አብረን ማርያምን ትስማማለህ ወይ ትላጫለህ ወይ ትደውላለህ። በቃ እመታሻለሁ። ፀጉሬን እንዳነቂ፣ እግዚአብሔርን ፀጉሬን እንዳነቂ እነካለሁ። እኔ በፀጉሬ ቀላል እንዳነቂ። ፓስወርዱን ታውቂዋለሽ? አረ ስለኛ እሺ፣ ፓስወርድ ተከፍተዋለህ ወይስ እንዴት ነው? አጋሩም ይያቋል። እሱ ያቋል። ሳይ ማርያምን ፀጉሬን አትንኪ እንጂ ማንም አይከፍተው። ማርያም ማንም አይከፍተው። አገኘሁት አላስታወስኩም። ማርያም ቆይቷል፣ ድሮ ነው። ይሄ በመድኃኒዓለም እኔ እንደዚህ አይነት ጨዋታ ያለው። አዎ እሺ፣ ይደወል ይጀመር። አረ በመድኃኒዓለም ጂና ማርያምን እየቆረጠችኝ ነው ፀጉሬን፣ እግዚአብሔርን እየቆረጠችኝ ነው። እጨዋለሁ። ማርያምን ትደውላለህ። ከሰር ነው የሚጀምረው። ብዙ የሴት ኮንታክቶች አሉ። ስልኩን ሹቢ ይሄ እንዳለ ታው የሥራ ስልክ ነው እንዳትደውል። እግዚአብሔርን እደውላለሁ። ልደውል ጀመሪ ወይ እኔ ይመለከት። ማርያምን እንዳነኪኝ አሁን አሙኛል። የቆረጥሽኝ እግዚአብሔርን አሙኛል። ማርያምን እንዳነኪኝ ማርያምን ነው የምላጭ። እሺ በነገራችን ፍርፍር አትበል። ምንም አታመጣም። ደውል። የመጀመሪያው ስልክ ላይ ደውል። ማርያምን ደውል። ተው። አይ በመድኃኒዓለም ኧረ በመድኃኒዓለም ተው። ኧረ በመድኃኒዓለም እስቲ አፌን ይዛሽ ታስቁ። ወይ ሄሎ በላ ምንድን ነው እንዴ? ወይ እንዴት ነሽ? ሰላም ነው? አዋራት እንዴ? አዋራታ አንተው አንቺው እንደውም ልቁረጠው መድኃኒዓለም ማርያምን እመታለሁ። ማርያምን ጉዳል አምጪ ቶሎ በል። ማርያምን እያመመኝ ነው ፀጉሬ። ማርያምን ምንድን ነው የምልህ? አብረን ጂላ ኧረ በእናትህ ምን ሆነህ ነው እንዴ? ተው ማርያምን ተው በመድኃኒዓለም ኧረ በመድኃኒዓለም ኧረ እንደው በመድኃኒዓለም ደግሜ ልደውል። ኧረ በመድኃኒዓለም ቆርጧል። ቀላል
ቀላል ኖርማል ነው። ፀጉር ከሚቆሷ ከመቆርጥ ብዬ ነው የተቀበልኩት። ኧረ በመድኃኒዓለም ማለት እዚህ ነገር አይባልም። እሺ ልቀቀው። ማርያምን እያመመኝ የሆነ ነገር ዝም ካልካ ምናምን ያየው ነው እቆርጠዋለሁ። እሺ ልቀቀኛ ፀጉሬን ምንም ይዣለሁ እቆርጠዋለሁ። ሄሎ ምንድን ነው እንዴት ነሽ? አለው የት ሆነሽ ነው? ዛሬ እኮ ፈልጌሽ። አይ አብረን እንድናድር ፈልጌ ነው። እሺ መጥቼ ወስድሻለሁ። አንድ ሰዓት ላይ መጥቼ ወስድሻለሁ። ኧረ በእናትህ ቤተሰቦች በደንብ እየተዝናና ራሱ ማርያምን ደንግጣ ግራ ገብታ ይቀጥላል። ደስ ብሎታል። ፀጉሬን እያመመኝ ማርያምን ፀጉሬን ቆይ ሚኪ ተረጋጋ። ለምንድን ነው አንተ ጓደኛ አይደለም? አብራችሁ አይደል እንደ መጣችሁ? አብራችሁ አይደል እንደ መጣችሁ? ተው እንጂ ማርያምን ጉድ እኮ ነው ፀጉሬ። ማርያምን እያልኩ እኮ ተረጋጋ። ልቀቂኝ፣ ፀጉሬን አትያዥኝ፣ አትነቃቂኝ። ቀጥል እንዴ እየተነቀለ ነው። አረ በመድኃኒዓለም አንተ ተው በመድኃኒዓለም ለቪዲዮ ፈልጌ ነው የደወልኩት። እንዳረሻተ ምርጥ ፀጉሬ ነው። ሄሎ እንዴት ነሽ? ሄሎ እንዴት ነሽ? አለው ፊሽ ነኝ አውቀሽኛል። አረ ተይች አንድ ቀን ነው ማውቃት። ፊሽ ነኝ አውቀሽኛል። የት ሆነሽ ነው? ፈልጌሽ ነበር እኮ ዛሬ። ለምን? አረ በመድኃኒዓለም አብረን እንድናድር ፈልጌ ነበር። ምን ማለት ነው? ምን ማለት ነው? ያው አብረን ማደር ነው እንዴ? ምን ማለት ነው? አይ ሰው ባታከብር ራስን አታከብርም እንዴ? አረ በመድኃኒዓለም ተከብር። ከተመቸሽ አንድ ሰዓት መጥቼ ልውሰድሽ። አይ አልፈልግም፣ አመሰግናለሁ። ወራዳ ባለጌ ነሽ በጣም። አረ በመድኃኒዓለም በመድኃኒዓለም ሌላ የሥራ ስልክ ላይ ትደውላለህ። ማርያምን ማልዳኒ እየመረጥኩ ሴቱ ላይ ነው። ችግር የለውም አትስጋ። እኔ አልሳሳትም ምንም እንዳትል። እሺ በቃ በማርያም ኧረ ሚኪያስ ገና ኧረ በመድኃኒዓለም ወራዳ ራስን ባታከብር ያቻውን ማርያምን እንደ ሰው ባታከብር ራስን አታከብርም እንዴ? ማርያምን እናት ገምቦራ አይመለስም። ተው በመድኃኒዓለም ኧረ ምን ሆነህ ነው? ማርያምን አልዘጋብኝም አንተ ምን ፀጉሬን በመድኃኒዓለም ይጎዳል። ኧረ በመድኃኒዓለም ሄሎ እንዴት ነሽ? ሰላም ነው? አውቀሽኛል? አውቄያለሁ። የት ሆነሽ ነው? እኔ ሮባ ፈልጌሽ ነበር እኮ ዛሬ። ሰላም ነው? ኧረ ተው ዛሬ አብረን እንድናድር ፈልጌ ነው። አብረን እንድናድር ፈልጌ ነው። አልገባኝም። አብረን እንድናድር ማለት አብረን እንድናድር ነው። ለምን ሲባል ፈልጌ ነው።
መጥቼ ወስድሻለሁ። ችግር አለው? ይደብርሻል? ነገስ ሜቢ አትፈልጊውም ነው በቃ ማለት እነዚህ አይነት ነገር ላይ ማለት ነው። ማስጨነቃችሁት በቃ ሌላ ግምት ነው የሚሰጡኝ። ሌላ ትንፋሽ አትነፋፈስ። ጀንተል በል እሺ። አይዞህ አንተ ምን እንደሆነ አይቀርልም። ግማት አይከባድ ፍታኛ ታዲያ እንዳሰርግ እሺ ልብታ እኔ ከፈቀዱልኝ ፈታል። ማርያም በመድኃኒዓለም እንዳለ በስራ ነው ማውቃት። ቤታ ቢያንስ ቤት ስትይ ይደብራል። ማርያምን ችግር የለውም። ሌላ አለ እየፈለኩ ነው። እያመመኝ ነው። ሰይ ላጭ አይ ቆረጥ መሰለኝ። አረ በመድኃኒዓለም አረ በመድኃኒዓለም እሺ ፍርፎሪማ ያስፈልግ እየተጎዳ ነው። በመድኃኒዓለም ዝም በል እያመመኝ ነው ስጎትተኝ ዝም በላ ታዲያ የደወሉላቸው ደንበኛ መስመር ስለተያዘ እሺ እንቀጥላለን። ተይዟል። ቃል የሚለው ላይ ደውል አና በእናውራ ሄሎ አቤት እንዴት ነሽ? አሎ ፊሽ ነኝ አውቀሽኛል? ፊሽ ነኝ አውቀሽኛል? አይ ራውቅ እሰይ እሺ ባታቀኝም አረ እኔ ቲክቶከር ነኝ ቲክቶከር። እሺ ፈልጌሽ ነበር። የት ሆነሽ ነው? ፊሽ ነኝ። እሺ ምን ልበላት? አዎ ፈልጌሽ ነበር። ቤት ነሽ? መጥቼ ልውሰድሽ? እሺ ያው አይ ወደ ቤትም ስለማትመለሽ እሺ አብረን እንድናድር ፈልጌ ነው። ያው ምን ነው እና ያስቃል። ሚኪ የለም። ሚኪ ነው የምትፈልጊው ነው? ታውቃቸዋለች ሁላችሁ ታውቃቸዋለች። እሺ አንተ ቃል ታውቃታለህ። አንተ አወቃቻት? እኔ አላወቅኩም። እኔም ብቻ ነው የማታውቅ። ማነሽ አንተ? እኔ አላውቃትም። እሺ ቃል እኔ ማውቃት። ይቀጥላል። የደውሉላቸው ደንበኛ መስመር ስለተያዘ እሺ ኧረ በቃ ሌላ ልፈልግ እስከዛ የሥራ ስልክ ነው። ኧረ በመድኃኒዓለም አንተ ገባለት። እንደውም በጣም እንትን እያለ ገባለት። እንትን አለው ስማ ምንድነው ይሄ እንደዚህ ደብል የሚባል መንታ አለው ይቆረጥ። እኔ ልፈልግ እስከዛ በጣም ነው ረጋ ብለህ እኮ አርፈህ አወራች። እሺ ልፈልግ አንዴ ማርያምን ዊርድ ነገር ነው እያስደረጋችሁ ያላችሁ። ማርያምን ፍራንክ በነገራችን ላይ እንዲህ ሲሆን ጣፋጭ ነው። ፍራንክ ከተጀመረ ችግር የለውም። እሺ ኧረ ተው፣ ኧረ በመድኃኒዓለም ኧረ የሥራ ስልክ ነው። ማርያምን እሱን ነው ይወጣ እንዴ ካለ ሚኪ ተዘጋጅ። ደስ ይበልክ ደግሞ ደስ ሊል ይገባል። ፈገግ ማርያምን
ሄሎ ሄሎ፣ እንዴት ነሽ? እግዚአብሔር ይመስገን። አለሽ? አለ ተመስገን። የት ሆነሽ ነው? ቤት ነኝ። ፈልጌሽ ነበር። ለምን? አይ ያው ችሎት አብረን እንድናድር ፈልጌ ነበር። አብረን እንድናድር ምን ችግር አለው? ቆሻሻ እንዴት ታስበኝ ነው? እሺ ነገር ነህ። እሺ አንዴ መጨረሻ እንሞክር። ከዚህ በላይ አታንተ ዝም በል ምንም እንዳታብራራ ዝም በል። አንድ ነው ኧረ ተው በመድኃኒዓለም አንድ አሎ ትንሽ አሹፉ ኧረ በመድኃኒዓለም ኧረ ፀጉር በጣም ነው የሚጎዳው። ማርያምን በመድኃኒዓለም ኧረ በጣም ነው የሚጎዳው እኮ ተረጋጋና አላ ነው ሚኪ ማርያምን ይገላል። አንድ ተረጋጋ። ምንድነው ታስፈቅዳለህ? ያዳወለ ይሄን ማለት ነው። ሰላም ቆርጧል። አብጤን አስመስዬ ነው ማለት ይቻላል። ሄሎ እንዴት ነሽ? አለሁልሽ። አውቀሽኛል? የት ሆነሽ ነው? እሺ መጥቼ ልውሰድሽ ፈልጌሽ ነበር። የሚከብድ ነገር እሺ ያው ችሎት አብረን እንድናድር ፈልጌ ነበር። ችሎት አብረን እንድናድር ፈልጌ ነበር። አብረን ማደር ነው ማለት ነው። ምን ችግር አለው? መጥቼ ወስድሻለሁ እኮ መልስሻለሁ። እሺ ችግር የለውም። አሁን ልምጣ? አዎ እሺ አሁን እመጣለሁ። እዝጎ የምር ጨረስኩ። ባባይ መሮጥ አለብን። መጀመሪያ መሮጥ ልግባ። ከዛ እሺ ለሚፈጠረው ነገር ተጠያቂ ከዛ ፍቱት እንዴ አንተ ደህና ዝምላችሁ ትሰዷለህ እንዴ? ከዛ ፍቱት የኔ አባት። ቤተሰቦች እንግዲህ እንዳያችሁት ነው። እንዲህ ነው ማርያምን እንዲህ ነው ማርያም ስልኩ ላይ ራሱ ያሉት ሰማኛ። እኔ የለሁበትም። መድኃኒዓለምን የነሱ አውሰዱት። በቃ የእናንተ ስልክ እኮ ነው። ከዚህ አይ በቃ ጨርሰናል። ኃላፊነታችንን ተወጥተናል። ቤተሰቦች ማን የሰራውን አመት ናፍታ አንተ ያሰርከው ማን ነው ይፈታል። በቃ ተረጋጋ። አንቺ እጁን አሳመማችሁት። በቃ ኖርማል እና ቤተሰቦች ያው ጀስት ፈን ጨዋታ ነው እና ተዝናንታችሁ እንደተዝናናችሁ ኧረ ምን ሆነ እንደተዝናናችሁ ተስፋ እናደርጋለን። ያበደ ፕራንክ ሰርተነው እና ባብና ሰማተ ምንድን ነው? ኧረ ፊሽ እንዳትደውል አሁን ሄደህ ደውለህ ልትሄድ ነው? ልታገኛት ነው ማለት ነው። እሺ ያለች ጋር ነው አውጥተው መቼም ሄደን እናባብሏ ቤተሰቦቻችን። እናንተን ለማዝናናት ብለን በጣም ደብሮታል። ሄደን አሁን እናጽናናው። አንቺ ማታረጊን ነገር የለም እንግዲህ ይቅርታሽ። እኔም ሶሪ አባቴ። ያው የእሷ ሀሳብ ነው የእሷ የእነሱ ነው። ያኔ ሀሳብ ነው። ሁልሽንም እንደዚህ ማድረግ አይደብረኝም። እንደዚህ ቆንጆ ፈታ የሚያረግ ፕራንክ ከፈለጋችሁ የሁላችንንም አካውንት ሰብስክራይብ እያደረጋችሁ ጠብቁን። እንወዳችኋለን። አሁን ሄደን እንግዲህ መጨረሻውን በሚቀጥለው ቪዲዮ አብረን ከሰራን እንነግራችኋለን። ሄደ መዳን ሄደ እንወዳችኋለን።
እኔ አይደለሁም እሺ እያለ ቻው ጋይስ ነው ቻው በቃ ይቀርልህም አንተም ቢሆን አይቀርልህም ግን እግዚአብሔር ከኛ ጋር ነው ምንድነው ለምን አንቺ እኔ እየደበረኝ ነው መቤቴን አታሽቃብ እግዚአብሔር ይሁን አንተ እኔን እንዴት እንዳሳመምከኝ ትዝ እንወዳችኋለን ቤተሰቦቻችን ሰብስክራይብ እያደረጋችሁ